ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ ፈልጋችሁ ነገር ግን የሚጠበቅባችሁ ነገር ካላወቃችሁ ይሄ ቪዲዮ ለእናንተ ነው። ታዲያ በዚህ ቪዲዮ አንድ እቃ ከአሊኤክስፕረስ ላይ ኦርደር ከማድረጋችሁ በፊት ማየት ያለባችሁ መሰረታዊ ነገሮችን እናነሳለን። እንዲሁም ደግሞ አንድ እቃ አብረን መርጠን ኦርደር እያደረግን ነው ሙሉ ፕሮሰሱን አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ቻናል እናሳድገው። እንግዲህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባችሁ 3 ነገሮች አሉ። ከነዛ ውስጥም አንዱ ፔመንት ሜተድ ነው። እንግዲህ አሊኤክስፕረስ ከዛሬ ድረስ የኢትዮጵያን ብር እየተቀበለ አይደለም። ስለዚህ ፔመንት ሜተድ የምትፈጽሙበት አንድ ማስተር ካርድ ወይ ደግሞ ቪዛም ሊሆን ይችላል፣ ፔፓልም ሊሆን ይችላል። እሱን መጠቀም አለባችሁ። ሁለተኛ ደግሞ ዩኤስዲቲ ነው። እንግዲህ እስከዛሬ ድረስ የኢትዮጵያን ብር እየተቀበለ ስላልሆነ ምን ከፍለው በዩኤስዲቲ ወይ ደግሞ በዶላር ስለሆነ የዶላርም እዛ ፔመንታችሁ ላይ ወይ ደግሞ ማስተር ካርዳችሁ ላይ ሊኖራችሁ ይገባል። ሶስተኛ ደግሞ ሺፒንግ አድሬስ ነው ወይ ደግሞ እናንተ ባላችሁበት አድሬስ እንዲመጣላችሁ ትክክለኛ አድሬስ ማሙላት አለባችሁ። ስለዚህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባቸው ነገሮች እነዚህ ናቸው። ታዲያ አሁን አንድ እቃ አብረን መርጠን እናዛለን። እንዲሁም ደግሞ ምኑን ማየት እንዳለባችሁ ስታዙ አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። አሁንም የአሊኤክስፕረስ ቆይታችን እየቀጠለ ነው። አሁንም ደግሞ እንዴት አድርጋችሁ በቅናሽ ዋጋ ኮይንን ተጠቅማችሁ ወይ ደግሞ ኮይን ላይ ሜክ ያደረጋችሁትን ገንዘብ ተጠቅማችሁ እንዴት ነው እቃ ማዘዝ የምትችሉትን የሚለውን አሳያችኋለሁ። ስለዚህ እስከ መጨረሻ ተከታተሉ። ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ ጋይስ። ደግመዋለሁ። አሊኤክስፕረስን ለአዲስ ከሆናችሁ ለአሊኤክስፕረስ አፕሊኬሽን አዲስ ከሆናችሁ ከዚህ በፊት የተሰራውን ቪዲዮ ሪፈር ብታደርጉ አዲስ አይሆንባችሁምና እዛ ቪዲዮ ላይ ሪፈር አድርጋችሁ የኛው 3ኛው ፓርት ስለሆነ እዛ ላይ መሄድ አለባችሁ። ወደ ፕሮፋይል የሚለውን አፕሊኬሽን ቦታ ሄዳለሁ። እዚህ ጋር የምታዩት ኮይን ይላል። ለምሳሌ +20 ጌት ሞር ኮይንስ ይለኛል። ኮሌክት እለዋለሁ። እሱ እንግዲህ አምጥቶልኛል በዳሽቦርዱ። እዚህ ጋር ነው ኮይናችሁ መሰብሰብ የምትችሉት። እያንዳንዱ ቀን በቀን መስራት ያለባችሁን ነገር ያሳያቸዋል። እዚህ ጋር ይህንን ኮይን ከሰበሰባችሁ በኋላ ተጠቅማችሁ እቃ ማዘዝ ትችላላችሁ። የምታዙ የምትችሉትን ደግሞ ወይ ደግሞ የምትፈልጉትን እቃ ደግሞ እዚሁ ስር ያስቀምጥላችኋል። አሁን ለምሳሌ ይህንን ቪታሚን ማዘዝ ከፈለኩኝ በተወሰነ ብር ቀንሶልኝ 1000 ምናምን ብር ቀንሶልኝ ነው የሚሸጥልኝ ማለት ነው። አሁን ለምሳሌ ይህኛውን ቀለበት ማዘዝ ከፈለኩኝ 246 ብር ነበርና አሁን 173 ብር ቀንሶልኝ ወደ 175 ብር ቀንሶልኛል ማለት ወደ ተቻ አምጥቶልኛል። ይሄንን ተጠቅሜ ከአሊኤክስፕረስ ላይ ይሄንን እቃ ማዘዝ እችላለሁ ባይዘዌ እና በዚህ መንገድ ከአሊኤክስፕረስ ላይ እቃ ማዘዝ ትችላላችሁ። ግን ኮይኑን ለምሳሌ እንውሰደው እስቲ ዛሬ ኮይን 20 የምትል ኮይን አለች። ያንን ከነካሁት በኋላ ኮሌክት የሚለውን እነካዋለሁ። ያ ማለት 34 ብር ከ90 ሳንቲም ምናምን ነው የሰጠኝና ኤርንድ ሰክሰስፉሊ ብሎኛል። አያችሁት የሚሰጠኝ ምልክት። በሌላ ቀን ተመልሼ ይህንን ነገር ደግሞ ኤርን ሞር የሚለኝ አሁን ወርዝ 52 ብር ይሰጠኝ ማለት ነው። ይህንን የሚሰጣችሁን ታስክ ከሞላችሁ በኋላ የምትፈልጉትን ገንዘብ ከዚህ ላይ መስራት ትችላላችሁ። ያንን ተጠቅማችሁ ደግሞ አሊኤክስፕረስ ላይ እቃ ማዘዝ ትችላላችሁ። ባይዘዌ ከአሊኤክስፕረስ ላይ ይህንን ተጠቅማችሁ እቃ ማዘዝ ትችላላችሁ ስላችሁ ደግሞ ሙሉ በሙሉ ይሄኛውን ገንዘባችሁ ወይ ደግሞ ከኮይኑ የሰራችሁትን ገንዘብ ተጠቅማችሁ ነው ማለት ሳይሆን ከናንተ ካላችሁ ገንዘብ ላይ ትንሽ ይቀነስላችሁና በዛ ማዘዝ ትችላላችሁ ማለት ነው። በኮይንም ዙሪያ ይሄ ነው የሚመስለው ቦርዱ። በቀጣይ ደግሞ እንዴት አድርጋችሁ ሊቭ ልበለውና በቀጣይ ደግሞ አንድ እቃ መርጠን እንዴት አድርጋችሁ በትክክለኛ መንገድ ማዘዝ እንደምትችሉ ነው ማሳያችሁ። ዳሽቦርዱ አዲስ አይሆንባችሁም። እያንዳንዱ ነገር ስቴፕ ባይ ስቴፕ እያሳያችሁ ስለሆነ ሺፒንግ አድሬስ ወይ ደግሞ እቃ ካዘዛችሁ በኋላ እንዴት አድርጋችሁ ትራክ ማድረግ እንደምትችሉ፣ እንዴት አድርጋችሁ ሪቪው መጻፍ እንደምትችሉ፣ እንዴት አድርጋችሁ በብላት እቃ ማዘዝ እንደምትችሉ ደግሞ በቀጣይ ቪዲዮ ሳያሳያችኋለሁ። ሰብስክራይብ ያደርጋችሁ፣ ሼር፣ ላይክ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እንላችሁ። ወዳችኋለሁ።